ሰላም እንዴት ናችሁ? ይህንን መልእክት ለሁሉም ሼር እንድታደርጉት በትህትና ጠይቃለሁ። በተለይ ትውልደ ሀረጋችሁ ኢትዮጵያዊ ሆኖ ኦኬ፣ ነገር ግን በተለያዩ አገሮች ላይ ሄዳችሁ ዜግነታችሁን ቀይራችሁ አሜሪካዊ፣ ካናዳዊ፣ ጣሊያናዊ በሙሉ በዓለም ላይ ያሉትን ዜግነት ማለት ነው ያገኛችሁ ትውልደ ኢትዮጵያን የሆናችሁ ሰዎች ዛሬ ስለ የሎ ካርድ ስለሆነ የምናገረው እንድታዳምጡኝ በትህትና ጠይቃለሁ ማለት ነው። ለማታውቁኝ ሰዎች ቨርሳቤል መላኩ እባላለሁ። የዘመን ትራቨል ኤጀንት ባለቤት ነኝ። እንግዲህ ከአሜሪካን ሀገር ወደ ኢትዮጵያ ስትሄዱ ወይም ወደ አስመራ ስትሄዱ ስልክ ደውሉልኝ። እኔ የምኖረው አሜሪካን ሀገር ነው። ስለዚህ አብዛኛው ክላይንቶች ያላችሁት አሜሪካን ሀገር ነው ማለት ነው። ስልክ ቁጥሬ 571-201-1924 ነው። ጉዞ ስታስቡ ደውሉልኝ። ኦኬ፣ አሁን ወደ ጉዳያችን እንሂድ። ማለትም ስለ የሎ ካርድ ማለት ነው። ለመሆኑ የሎ ካርድ ማለት ምን ማለት ነው? የሎ ካርድ ለምን ይጠቅመናል? የሎ ካርድ ማውጣታችን ለኛ ቤኔፊት አለው ወይ? የሚሉትን ነገሮች ትንሽ ዲስከስ እንድናደርግ አስቤ ነው ማለት ነው። እሺ፣ የሎ ካርድ እንግዲህ ያው ሁላችሁም አብዛኞቻችሁ ታውቁታላችሁ ብዬ አስባለሁ። ትውልድ ኢትዮጵያዊ መታወቂያ ይባላል ማለት ነው፣ ወይም የሎ ካርድ ማለት ነው። ኦኬ፣ ኢትስ አ ፕሪቪሌጅ ነው። የኢትዮጵያ ኢሚግሬሽን ባለስልጣን ለኛ ውጭ ሀገር ላለነው ኢትዮጵያውያን ማለትም ትውልደ ኢትዮጵያውያን የተሰጠን ፕሪቪሌጅ ነው ማለት ነው። ኦኬ፣ ያ ማለት የተሰጠንን ነገር በስነ ስርዓት ህጉን ተከትለን ማድረግ የሚገባ ነገሮች አሉ ማለት ነው። ኦኬ፣ የሎ ካርድ እንግዲህ ለምን ይጠቅመናል ብለን መጀመሪያ እናስብ። እንደገና የሎ ካርድ ደግሞ ማን ነው ማውጣት ያለበት ስንል እስኪ ማን ነው የሎ ካርድ ሊኖረው የሚችለው ስንል አንደኛ ኢትዮጵያ ውስጥ የተወለደ ሰው ኦኬ፣ ኢትዮጵያ ተወልዶ ለምሳሌ አሜሪካን ሀገር ይመጣል። ከዛ አሜሪካን ሀገር 5 ዓመት እንደዚህ ከቆያችሁ በኋላ ዜግነታችሁን ትቀይራላችሁ። ከዛ አሜሪካዊ ትሆናላችሁ አይደለም? አሜሪካ የሆነ ሰው ዜግነቱ ፓስፖርቱ እጁ ላይ ያለው ፓስፖርት አሜሪካዊ የሚል ከሆነ ኢትዮጵያ ሲሄድ ምን ያስፈልገዋል ማለት ነው? ያው ሲገባ እንግዲህ ቪዛ ያስፈልገዋል አይደል? ነገር ግን የሎ ካርድ ካለው ግን ቪዛውን ማያስፈልግም። በኋላ ወደ ጥቅሞቹ ስመጣ ስለምነግራችሁ። ስለዚህ ያ የሎ ካርድ ማለት እንግዲህ ዜግነቱን ለቀየረ ግን ኢትዮጵያ ተወልዶ እዚህ አሜሪካ የሆነ ብያችኋለሁ። ሌላው ደግሞ ለልጆቻችን ለምሳሌ እኔ የተወለድኩት ኢትዮጵያ ነው፣ ነገር ግን ዜግነቴን ቀይሬ አሜሪካዊ ሆኛለሁ። የኔ ልጆች ደግሞ የተወለዱት አሜሪካን ሀገር ነው። ስለዚህ ልጆቼ የትውልደ ኢትዮጵያዊ ካርድ ወይም ደግሞ የሎ ካርድ ማግኘት ይችላሉ በእኔ ማለት ነው። ኦኬ፣ እሱ እድል አለ እንግዲህ አያቶቻቸው ለምሳሌ እኔ በህይወት ባልኖርና ልጆቹ የአያቶቻቸው ከዘራቸው ጋር ተያይዞ ማለት ነው። ኦኬ፣ የኢትዮጵያ ትውልደ ኢትዮጵያዊ ያለባቸው ከሆኑ ለነሱም ይሰጣል ማለት ነው። እንዲሁም ደግሞ የነሱ አንድ ወደ ላይ ማለት ነው እንደሚባሉት ከአያት ቀጥሎ ያሉት እስከዛ ድረስ እንደዚህ የዘር ሀረጋችን ቼክ ይደረግና የትውልደ ኢትዮጵያዊ ዘር ሀረግ ላለው ሰው ይሰጣል ማለት ነው። ይሄ እንግዲህ የየሎ ካርድ ለማን ይሰጣል ለሚለው ነው። ሌላ ደግሞ አንዳንድ ሰዎች የውጭ ዜጋ ያገባችሁ ሰዎች አላችሁ። የውጭ ዜጋ ማለት ለምሳሌ እናንተ ትውልደ ኢትዮጵያዊ ናችሁ፣ ኢትዮጵያ የተወለዳችሁ ዜግነታችሁን የቀየራችሁ ናችሁ። ያገባችሁት ግን እዚህ አሜሪካን ሀገር ያለ አሁን ጀስት ምንም የኢትዮጵያ ትውልድ ኢትዮጵያዊ ነገር ምንም ግንኙነት የሌለው ግን አንድ አሜሪካዊ ዜግነት ያለው ሰው ብታገባ አንዲት እህታችን ማለት ነው 2 ዓመት አብረው ከኖሩ የጋብቻ ሰርቲፊኬት ካላቸው በሙሉ ዶክመንታቸውን የሚያሟሉ ከሆነ እሱ ደግሞ በሚስቱ የኢትዮጵያዊ የሎ ካርዱ ማግኘት ይችላል ማለት ነው። ኦኬ፣ ስለዚህ ኢትዮጵያ ሲሄድ ደግሞ ምን ጥቅም አለ የሚለውን እሱም ከኛ እኩል ጥቅም ማግኘት ይችላል ማለት ነው። ነገር ግን እነዚህ በጋብቻ የሚሰጠው የየሎ ካርድ ሁለቱ ዲቮርስ ቢያደርጉ ግን ወዲያውኑ ሰውየው የሎ ካርዱ ይቀማል ማለት ነው። ምክንያቱም የሎ ካርዱን ማግኘት የሚችለው በሚስቱ ነው ማለት ነው። እንዲሁም ደግሞ ወንዶች ደግሞ ከሆናችሁ በባላችሁ በሚስትና በባሎቻችሁ ማግኘት ትችላላችሁ ማለት ነው። ይሄንን እንድታውቁ ፈልጋለሁ። ኦኬ፣ የሎ ካርድ ጥቅም አለው ወይ ካላችሁ፣ ምክንያቱም አንዳንድ ሰዎች የሎ ካርድ ምን ያደርግልናል ዊ ዶንት ኒድ ኢት ትላላችሁ። የሎ ካርድ ኢዝ ቬሪ ኢምፖርታንት፣ በጣም ያስፈልጋል። በተለይ አንደኛ ከአሜሪካን ሀገር ወደ ኢትዮጵያ አንድ ሰው ሲሄድ ቪዚተር ነው ማለት ነው አይደለም? ምክንያቱም ዜግነታችንን ቀይረን ወደ ኢትዮጵያ ስንሄድ እኛ ዜግነት የቀየረ ሰው አሜሪካዊ የሆነ ሰው ፓስፖርቱ ላይ አሜሪካዊ የሆነ ሰው ኢትዮጵያ ሲገባ ምን ያደርጋል ማለት ነው?
ቪዛ ይጠይቃል አይደል? ኦን አራይቫል ቪዛ። አንዳንዶቻችሁ ደግሞ ኦንላይን ላይ ቪዛ ትጠይቃላችሁ አይደል? ስለዚህ የሎ ካርድ ያለው ሰው ግን ቪዛ አይጠይቅም። በዛ በየሎ ካርዱ መሰረት ወደ ኢትዮጵያ ቀጥ ብሎ መግባት ይችላል ማለት ነው። አንዱ ጥቅም ይሄ ነው ማለት ነው። ኦኬ የሎ ካርዱን መጠቀም የሚችለው እስከ 5 ዓመት ድረስ ነው። በየ5 ዓመቱ የሎ ካርዱ ኤክስፓየርድ ስለሚያደርግ በየ5 ዓመቱ ደግሞ አፕዴት መደረግ አለበት ወይ ሪኒው መደረግ አለበት ማለት ነው። ኦኬ ስለዚህ ከጥቅሞቹ እንግዲህ አንዱ ቪዛ ሳንጠይቅ መግባት እንችላለን የሚለው ነው። ሁለተኛ ኢትዮጵያ ከሄዳችሁ በኋላ ኢትዮጵያ ሄዳችሁ ቤት መግዛት ብትፈልጉ መግዛት ትችላላችሁ የሎ ካርድ እስካላችሁ ድረስ። ኢትዮጵያ ከሄዳችሁ በኋላ ኢቭን ኢትዮጵያ ውስጥ ከአንድ ቦታ ወደ አንድ ቦታ በፕሌን እንኳን ትራቭል ማድረግ ብትፈልጉ፣ ለምሳሌ አዲስ አበባ ከገባችሁ በኋላ ወደ ጅማ ብትሄዱ፣ መቀሌ መሄድ ብትፈልጉ፣ ድሬዳዋ መሄድ ብትፈልጉ፣ ደሴ መሄድ ብትፈልጉ አይደል ክፍለ ሀገሮች መሄድ ብትፈልጉ በዶላር ሳይሆን ልክ ኢትዮጵያ ውስጥ እንዳለው ሰው በኢትዮጵያ ብር ከፍላችሁ መንቀሳቀስ ትችላላችሁ። ሆቴሎች ብትይዙ የሎ ካርዳችሁን በማሳየት እንደ ኖርማሊ ኢትዮጵያ ውስጥ እንዳለው ሰው በሙሉ ትሪት ትደረጋላችሁ ማለት ነው። የተለያዩ ቦታዎች ለምሳሌ አንድነት ፓርክ፣ እንጦጦ ፓርክ እንደዚህ ደግሞ መዞር ብትፈልጉ ደግሞ አሁንም በየሎ ካርዳችሁ መሰረት መግባት ትችላላችሁ ማለት ነው። ስለዚህ በጣም ብዙ ቤኔፊቶች አሉት። ሌላ ተማሪዎች ከሆናችሁ ለምሳሌ ዩኒቨርሲቲ ሄዶ መማር ይቻላል። ኢትዮጵያ ውስጥ ስራ መስራት ይቻላል። ይሄን ሁሉ ፕሪቪሌጅ ማግኘት ትችላላችሁ። ስራ ትሰራላችሁ። ኤኒቲንግ ኢትዮጵያ ውስጥ ያለውን ነገር ቢዝነስ መክፈት ትችላላችሁ። የተለያየ ነገሮችን መጠቀም ትችላላችሁ። አስሎንጋዝ የኢትዮጵያን ሕግ አክብራችሁ እስከ ተንቀሳቀሳችሁ ድረስ ማለት ነው። እና ደግሞ በየ5 ዓመቱ የሎ ካርዳችሁ እስካሳደሳችሁ ድረስ ማለት ነው። ስለዚህ ኢምፖርታንት ነው የሎ ካርድ። ነገር ግን መሆን የማትችሉት 2 ነገር አለ። አንደኛ ኢትዮጵያ ውስጥ ምርጫ መምረጥ አትችሉም ማለት ነው። ሁለተኛ ነገር ደግሞ ኢትዮጵያ ውስጥ የተለያዩ የመንግስት መስሪያ ቤቶች አሉ። እንደዚህ አይነት መስሪያ ቤቶች ውስጥ ደግሞ ገብታችሁ ስራ መስራት አትችሉም ማለት ነው። ከዛ ውጭ ግን መማር፣ መስራት፣ ማግባት፣ መውለድ፣ ንብረት ማፍራት፣ ቢዝነስ ውስጥ መግባት፣ የፈለጋችሁትን አይነት ነገር ማድረግ ትችላላችሁ። የሎ ካርድ ኢዝ ቬሪ ኢምፖርታንት። ስለዚህ የሎ ካርድ እንዲኖራችሁ እኔ ኢንከሬጅ አድርጋችኋለሁ ማለት ነው። ነገር ግን የሎ ካርዳችሁ ደግሞ ኤክስፓየርድ ማድረግ የለበትም። አንድ ሰው የሎ ካርዱ ኤክስፓየርድ ካደረገበት ምን ሀፕን ያደርጋል? በየቀኑ $30 ቻርጅ ይደረጋል ማለት ነው። ኦኬ ይሄንንም እንድታውቁ። ስለዚህ ሁሌ ሪኒው መደረግ አለበት ማለት ነው። ሌላ ደግሞ የሎ ካርዱ እንዴት ነው ማውጣት የምንችለው? ምንድነው የሚያስፈልገው ካላችሁኝ፣ አንደኛ ነገር አሜሪካን ሀገር እያላችሁ ከሆነ ወይም ደግሞ ካናዳ እንዳልኩት ቅድም በተለያየ ሀገር ላይ ካላችሁ ኦንላይን ላይ አፕላይ ማድረግ ትችላላችሁ ማለት ነው። ሁለተኛ ነገር ደግሞ ኢትዮጵያ ስትሄዱ ኢን ፐርሰን ማውጣት ትችላላችሁ ማለት ነው። ስለዚህ ምርጫዎች አሏችሁ። ምን ያስፈልገናል ስንል አንደኛ ነገር የአሜሪካ ፓስፖርታችሁ አትሊስት የ6 ወር መስራት አለበት ማለት ኤክስፓየርድ ማድረግ የለበትም ማለት ነው። ስለዚህ በአሁን ሰዓት የተቃጠለ ፓስፖርት ያላችሁ ካላችሁ ሪኒው ማድረግ ይጠበቅባችኋል ማለት ነው ፓስፖርታችሁ። ሁለተኛ ነገር የድሮ ኢትዮጵያዊ ያላችሁ የነበራችሁ የኢትዮጵያ ፓስፖርት ካላችሁ እሱ ያስፈልጋችኋል ማለት ነው። ሌላ በር ሰርቲፊኬት ያስፈልጋችኋል። ሌላ ደግሞ ተጨማሪ ኢንፎርሜሽን ከተጠየቃችሁ የወላጆቻችሁ ለምሳሌ የእናታችሁ የአባታችሁን የቀበሌ መታወቂያ እሱም እንደ ትልቅ መረጃ ነው ይሆናችኋል። የእናትና የአባታችሁ በህይወት ባይኖሩ ያንን ማግኘት ባትችሉ ደግሞ የእህት የወንድሞቻችሁ የቀበሌ መታወቂያ መጠቀም ትችላላችሁ። አንዳንዶቻችሁ ደግሞ ወላጆቻችሁ ዜግነታቸውን ቀይረው አሜሪካዊ እንደዚህ ሆነው የሎ ካርድ ካላቸው የእነሱን የሎ ካርድ ደግሞ እንደ ዶክመንት መጠቀም ትችላላችሁ ማለት ነው። እንግዲህ ይሄን ያህል ነግሬያችኋለሁ። በጣም ኢምፖርታንት ነው፣ እንደሚያስፈልጋችሁ አምናለሁ። ኢትዮጵያ ደግሞ ሄዳችሁ በጣም ኢንቨስት ለማድረግ ለመኖር የምታስቡ ደግሞ እንዳትረሱ፣ ኢስ ቬሪ ኢምፖርታንት። እንዲሁም ደግሞ ለቫኬሽን የምትሄዱና ረዘም ያለ በተለይ ጊዜ የምትቆዩ ሰዎችም ያስፈልጋችኋል ብዬ አስባለሁ። ተባረኩልኝ። በድጋሚ ቤርሳቤል መላኩ እባላለሁ። ስልክ ስትደውሉልኝ 571 201 1924 ዘመን ትራቭል ብላችሁ ደውሉልኝ። ተባረኩልኝ። መልካም ጊዜ። ደህና ሁኑ።